ባለቤቴ ከዓመታት በፊት በካንሰር ህመም ሞተች። ከመሞቷ በፊት የገባሁላትን የመጨረሻ ቃል ኪዳን ለማክበር ለ5 ዓመታት ያህል በየወሩ $300 ለአማቴ እልክ ነበር። ራሴን እየቀጣው ልጆቼንም እያስራብኩ ለባለቤቴ እናት የምልከው ገንዘብ የፍቅሬ መገለጫ መስሎኝ ነበር። ነገር ግን አንድ ምሽት በአጋጣሚ ያገኘሁት አንድ ምስጢራዊ ፍሪማና በባንክ አካውንቴ ውስጥ ያየሁት እንግዳ ዝውውር የህይወቴን ትልቁንና አስከፊውን እውነት አጋለጠብኝ። ያመንኩት ሁሉ ውሸት፣ ያዘንኩለት ሞት ደግሞ የተቀነባበረ ተውኔት እንደሆነ ሳውቅ ዓለም በላይ ላይ ተደፋችብኝ። ዛሬ ለ5 ዓመታት የኖርኩበትን የክህደት ድርና ሙት የተባለችው ባለቤቴ ባይኔ ስትታየኝ የተሰማኝን አስደንጋጭ ታሪክ በዝርዝር አጋራችኋለሁ። ወደዚህ ድንቅ ታሪክ ከመግባታችን በፊት ግን ለቻናሌ አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ታሪኩ አቀናለሁ። በቺካጎ የክረምት ምሽት ነፋሱ በቤቱ መስኮቶች ላይ እንደ ጩኸት ያፋጫል። በቤቱ ውስጥ የነገሰው ጭጭታ ካለው ቅዝቃዜ በላይ ይቆረቆራል። ጄሮም ዊሊያምስ በጨለማ በተዋጠው ኩሽና ውስጥ በአንዲት ትንሽ አምፖል ብርሃን ስር ተቀምጧል። ጠረጴዛው ላይ የተቀመጠው ስልኩ በየደቂቃው ብልጭ ይላል። ሰዓቱ እኩለ ሌሊት ሊሆን ጥቂት ደቂቃዎች ብቻ ቀርተውታል። ይህ ቀን ለጄሮም ተራ ቀን አይደለም፣ የክፍያ ቀን ነው፣ ወይም ደግሞ እሱ እንደሚጠራው የቃል ኪዳን ቀን። ጄሮም በደረቁ የከንፈር ጠርዞቹን እየላሰ ስልኩን አነሳ። የባንክ መተግበሪያውንም ከፈተ። የሚታየው ቁጥር $312.45 ብቻ ነው። ትንፋሹ ቁርጥ አለ። ላለፉት 5 ዓመታት በየወሩ በዚህ ሰዓት የሚያደርገው ተግባር አለ። $300 ቀንሶ ለዲያና ጄፈርሰን መላክ። ይህን ካደረገ በኋላ ለራሱና ለ8 ዓመት ልጁ ለዛራ የሚቀረው $12 ብቻ ነው። ጄሮም አይኑን ጨፈነ። አእምሮ ወደ 5 ዓመታት ወደ ኋላ ተጓዘ። በዚያ ጭጋጋማ የሆስፒታል ክፍል ውስጥ የሞት ጥላ ያጠላበትን የኬቫን ፊት ያስታውሳል። ካንሰሩ ውበቷን መጧታል። እጆቿ እንደ ደረቅ ቅርንጫፍ ከስተዋል። ጄሮም አለችው በደካማ ድምጽ። ድምጿ ልክ እንደ ደረቅ ቅጠል ይቆራርጣል። እኔ ከሄድኩ በኋላ እናቴን አደራ፣ የምትኖርበት የላትም። ጡረታዋ ደግሞ ለምግብ እንኳን አይበቃትም። በየወሩ $300 እንድትልክልኝ ቃል ግባልኝ አለችው። ጄሮም በወቅቱ የራሱን ህመም ረቶ የሷን የመጨረሻ ፍላጎት ለማሟላት በእንባ ታጥቦ ተሳለ። ቃል እገባልሻለሁ ኬሻ፣ እስከ መጨረሻው እስትንፋሴ ድረስ እናትሽን ረዳታለሁ አላት። ከ3 ቀን በኋላ ኬሻ እንደሞተች ተነገረው። በቀብሯ ላይ ዲያና ጄፈርሰን መሪር እንባ ስታለቅስ ጄሮም እቅፍ አድርጎ ያጽናናት ነበር። አይዞሽ ዲያና፣ እኔ ያለሁልሽ ይላት ነበር። ያኔ ዲያና ያሳየችው የሐዘን ፊት በጄሮም ልብ ውስጥ ታትሞ ቀርቷል። ወደ አሁኑ ጊዜም እንመለስ። ጄሮም ኤሌክትሪሻን ነው። እጆቹ በሽቦና በብረት ግጭት ሻክረዋል። በቀን 12 ሰዓት ይሰራል። ግን በቺካጎ ኑሮና የህፃን ልጅ ወጪ መሃል $300 ማለት ለጄሮም ትልቅ ተራራ ነው። አባዬ የሚል ድምጽ ከክፍሉ በኩል መጣ። ዛራ ናት። አይኖቿን እያሸች ወደ ኩሽና መጣች። ለምን አልተኛሽም ልጄ አላት ጄሮም ስልኩን በፍጥነት እየደበቀ። ራበኝ፣ ነገ ትምህርት ቤት የፒዛ ቀን ነው፣ $5 ያስፈልገኛል አባዬ አለችው። ጄሮም ልቡ ተሰነጠቀ። በባንኩ ያለው $12 ለነዳጅና ለዳቦ እንኳን አይበቃም። ዛሬ ግን ፒዛ የለም ልጄ፣ ትምህርት ቤት የምትወስጂው ምግብ አዘጋጅቼልሻለሁ አላት። ዛራ አንገቷን ደፍታ ወደ ክፍሏ ተመለሰች። ጄሮም ኩሽና ውስጥ ብቻውን ቀረ። አንድ ሰው ለሞተች ሚስቱ ያለውን ፍቅር እንዴት ይለካል? ጄሮም ፍቅሩን የሚለካው በራሱ መስዋዕትነት ነው። ለዲያና የሚላከው $300 ለሱ ከገንዘብ በላይ ነው። ለኬሻ ያለው ታማኝነትን ማሳየም ነው። ነገር ግን በዛሬው ምሽት አንድ እንግዳ ስሜት ወረረው። ጄሮም ስልኩን እንደገና አበራው። የባንክ ታሪኩን ትራንዛክሽን ሂስትሪ ሲመለከት አንድ ነገር አስተዋለ። ዲያና የምትኖርበት አድራሻ ተቀይሯል። የባንክ ሂሳቡ ደግሞ ዲያና ጄፈርሰን ከሚለው ስም ጎን ተባባሪ ተቀባይ ኮሪ ሲቲ የሚል ሌላ ስም በድንግዝግዝ ይታያል። ከዚህም በላይ ባለፈው ሳምንት ዲያና ደውላለት ነበር። ድምጿ ግን እንደታመመችና እንዳረጀች አሮጊት ሳይሆን በጣም ፈጣንና ንቁ ነበር። ጄሮም የዚህ ወር ክፍያ እንዳያልፍብኝ ነበር ያለችው። ስለ ዛራ ወይም ስለ ልጇ መቃብር ምንም የጠየቀችው ነገር የለም። ጄሮም በኩሽናው ጥግ የተቀመጠችውን የኬሻን
የድሮ ዕቃዎች ሳጥን አነሳ። ሳጥኑ በአቧራ ተሸፍኗል። ይህ ሳጥን የትዝታ ማህደር ብቻ ሳይሆን ወደፊት የሚመጣው አውሎ ንፋስ መጀመሪያም ነበር። ጄሮም ሳጥኑን ለመክፈት እጁን ሲዘረጋ ልቡ እንደ ከበሮ ይመታል። ምናልባትም አለ በሽኩሽኩታ ለራሱ የገባውት ቃል ኪዳን የፍቅር ሳይሆን የሰንሰለት መጀመሪያ ቢሆንስ? ጄሮም ሳጥኑን ከፈተው። መጀመሪያ ያገኘው የኬሻን የሰርግ ቀለበት ነበር። ቀጥሎ ደግሞ አንድ የታጠፈ ወረቀቱ ከዲያና ጄፈርሰን የተላከ የቀብር ዝግጅት ደብዳቤ ነው። ጄሮም ወረቀቱን መርምሮ ሲያይ ከስር ያለው ፊርማ አስተዋለው። ከዛም በስልኩ ላይ ካለው የባንክ አካውንት መረጃ ጋር አነጻጸረው። ፊርማዎቹ አይመሳሰሉ፣ እንዲያውም የሰማይና የምድር ያህል ይደራራቃሉ። ጄሮም ወንበሩ ላይ ደርቆ ቀረ። በውጭ ያለው ንፋስም በረታ። የቤቱ መብራት ግርግጭ አድርጎ ጠፋ። ጄሮም በጨለመው ክፍል ውስጥ ተቀምጦ ዲያና ማንሽ ሲል ጠየቀ። ለ5 ዓመታት የገነባው የሐዘን ዓለም በአንዲት ፊርማ ምክንያት ስንጥቅ ማሳየት ጀምሯል። ጄሮም ዊሊያምስ እውነቱን ለማግኘት ወስኗል። ነገር ግን እውነቱ ከሞት በላይ የሚከብድ እንደሚሆን ግን አልተረዳም ነበር። ጄሮም በዚያች ሌሊት አልተኛም። በቤቱ ሳሎን ውስጥ ወዲያና ወዲህ ሲል አደረ። በእጁ የያዛቸው 2 ወረቀቶች፣ አንዱ የቀብሩ ሰነድ፣ ሌላው ደግሞ የባንክ መረጃው የህይወቱን ትልቁን እንቆቅልሽ ይዘዋል። ፊርማው እንዴት ሊለያይ ይችላል ሲል ለራሱ ደጋግሞ ይጠይቃል። ዲያና ካልፈረመች ማን ፈረመ? ጄሮም እንደ ኤሌክትሪሽያንነቱ ሁልጊዜም ችግሮችን ከመሰረታቸው መፈለግ ይወዳል። አንድ አምፖል ካልበራ ችግሩ አምፖሉ ጋር ብቻ ሳይሆን ሽቦው ውስጥ ወይንም ከኃይል ማከፋፈያው ሊሆን እንደሚችል ያውቃል። አሁን ግን የተበላሸው የሱ ህይወት ነው። 5 ዓመት ሙሉ በታማኝነት የላከው ገንዘብ ወዴት እየሄደ እንዳለ ለማወቅ ቆርጦ ተነሳ። በማግስቱ ጠዋት ጄሮም ወደ ጓደኛው ወደ ትሮይ ሄደ። ትሮይ የጄሮም የልጅነት ጓደኛና በባንክ ውስጥ በከፍተኛ የደንበኝነት አገልግሎት ክፍል የሚሰራም ሰው ነው። ጄሮም የባንክ መረጃውንና ጥርጣሬውን ለትሮይ አጫወተው። ትሮይ መጀመሪያ ላይ ጄሮም በሐዘን ምክንያት የምታስበው ሊሆን ይችላል ብሎ ለማለፍ ሞክሮ ነበር። ነገር ግን ጄሮም ፊርማዎቹን ሲያሳየው የትሮይ ፊት ተለወጠ። ቆይ እስቲ አለ ትሮይ ወደ ኮምፒውተሩ እያየ። ወደ ዲያና አካውንት የሚገባውን ገንዘብ እንቅስቃሴ ለመርምረው። ትሮይ ቁጥሮቹን ሲመለከት አይኖቹ በድንጋጤ ተከፈቱ። ጄሮም ይሄ የማይታመን ነው አለ ትሮይ በሹክሹክታ። ወደዚህ አካውንት የሚገባው ያንተ $300 ብቻ አይደለም። በየሳምንቱ ከ800 እስከ $2000 ገቢ ይደረግበታል። ይህ ብቻ አይደለም። ገንዘቡ ገቢ በተደረገ በ24 ሰዓታት ውስጥ ሙሉ በሙሉ ይወጣና ወደ ሌላ ኦክ ስትሪት ወደሚገኝ አድራሻ ይላካል። ጄሮም ወንበሩን ተደግፎ ቀረ። ዲያና አሮጊት ናት። የምትኖረው በድጋፍ ነው ብላይ ነበር። ይሄ ሁሉ ገንዘብ ታዲያ ከየት መጣ? ትሮይ ቀጠለ። ይባስ ብሎ ደግሞ ይህ አካውንት የተመዘገበበት አድራሻ የአረጋውያን መኖሪያ ሳይሆን ለአጭር ጊዜ ኪራይ የሚውሉ የቅንጦት አፓርትመንቶች ናቸው። ጄሮም ከባንኩ እንደወጣ በቀጥታ ወደ ሪቨርሳይድ አፓርትመንት አመራ። ልቡ በፍጥነት ይመታል። በአእምሮ ውስጥ ምናልባት ዲያና ሀብታም ሆና ይሆን? ምናልባትስ ወርሳ ይሆን የሚሉ ጥያቄዎችም ይመላለሳሉ። አፓርትመንቱ ጋር ደረሰ። ስራ አስኪያጁን ፒትን አገኘው። ጄሮም ዲያና ጄፈርሰንን እንደሚፈልግና አማቹም እንደሆነ ነገረው። ፒት ግን ግራ በመጋባት መዝገቡን ገለበጠ። እዚህ ክፍል 214 ውስጥ ዲያና የምትባል ሴት የለችም አለው ፒት። ጄሮም ተስፋ ሳይቆርጥ እርግጠኛ ነህ? 5 ዓመት ሙሉ ገንዘብ የምልከው ወደዚህ አድራሻ ነው አለ። ፒት ፈገግ ብሎ አዎ እርግጠኛ ነኝ። እዚህ ክፍል ውስጥ ለ3 ዓመታት የኖረችው አንዲት ወጣት ሴት ናት። ስሟም ኬሻ ዊሊያምስ ይባላል አለው። ምን? ጄሮም ራሱን ሊስት ደረሰ። ኬሻ እኮ ሚስቴ ናት። እሷ እኮ ከሞተች 5 ዓመታት ሆናት። ፒት ጄሮምን አዝኖለት ወደ ደህንነት ካሜራ ክፍል ወሰደው። ምናልባት ስሙ ተመሳሳይ ሊሆን ይችላል። እስቲ ካሜራውን ያዋለው። ጄሮም ወደ ግራጫው የሞኒተር ስክሪን ተጠጋ። ፒት ካሴቱን ወደ ኋላ መለሰው። የ3 ቀን በፊት ምስልም መጣ። አንዲት ሴት ከአፓርትመንቱ ወጥታ ወደ መኪናዋ ስትሄድ ታየች። ጄሮም ትንፋሹ ቆመ። በስክሪኑ ላይ የምትታየው ሴት ኬሻ ነበረች።
5 ዓመት ሙሉ መቃብሯ ላይ የፈሰሰው እንባ፣ ያደረገው ጸሎት፣ የኖረበት ሐዘን ሁሉ እንደ ጉም በነነ። ኬሻ በሕይወት አለች። ጸጉሯ አጥሯል። በሰውነቷ ላይ የነበረው የህመም ምልክት ሁሉ ጠፍቷል። እንዲያውም በጣም ጤነኛና ደስተኛ ትመስላለች። የባሰ አስደንጋጭ ነገር ደግሞ አንድ ረዥም ወንድ መጥቶ አቀፋት። ኬሻ ስትዞር ሆዷ ገፋ ያለ እንደሆነ ጄሮም አየ። አርግዛለች። ጄሮም በካሜራው ክፍሉ ውስጥ ወለሉ ላይ ተዘረረ። 5 ዓመት ሙሉ ለሞተች ሚስት እናት $300 እየላከ ልጁን በረሃብ ሲቀጣ፣ ኬሻ ግን በሱ ገንዘብ ሌላ ህይወት መስርታ ከሌላ ወንድ ጋር አርግዛም ትኖራለች። ጄሮም ከአፓርትመንቱ ወጥቶ ወደ መኪናው ሲሄድ እግሮቹ ይንቀጠቀጡ ነበር። ዝናቡ መዝነብ ጀምሯል። በመኪናው መስታወት ላይ የሚወርዱ ጠብታዎች ልክ እንደሱ እንባም ይወርዳሉ። ስልኩን አወጣና የዲያናን ቁጥር ተመለከተ። ሁላችሁም አውቃችኋል አለ በቁጣ። ዲያናም ኬሻም ሁላችሁም በህይወቴ ተጫውታችኋል። በዚያኑ ምሽት ጄሮም ቤቱ ገብቶ ዛራ ስትተኛ ተመለከተ። ልጄ እናትሽ አልሞተችም ሊላት ፈለገ፣ ግን ቃላት አጠሩት። ዛራ የእናቷን ፎቶ አቅፋ ተኝታለች። ጄሮም ፎቶውን አንስቶ ወደ ቆሻሻ መጣያ ውስጥ ወረወረው። አሁን ጨዋታው ተቀይሯል አለ ጄሮም። አይኖቹ ውስጥ አዲስ የእሳት ነበልባል እየታየ፣ እውነቱን አውቄያለሁ። አሁን ደግሞ ዋጋችሁን የምታገኙበት ጊዜ ነው። ጄሮም በመኪና ውስጥ ተቀምጦ ሪቨርሳይድ አፓርትመንት ፊት ለፊት ለሰዓታት ቆየ። አይኖቹ ከክፍሉ 218 መስኮት ላይ አይነቀሉም። እንዴት የሚለውም ጥያቄ በአእምሮ ውስጥ እንደ መብረቅ ይለዋወጣል። ኬሻ እንዴት በገዛ ልጇና በባሏ እንደዚህ ያለ ግፍ ትፈጽማለች? ጄሮም ያደገው በአባትነት ግዴታና በታማኝነት ታንጾም ነው። ለሱ ቃል ኪዳን ከህይወት በላይ ነበር። አሁን ግን ያ ታማኝነቱ ለሌሎች መሳለቂያ እንደሆነ ሲረዳ በልቡ ውስጥ የነበረው ፍቅር ወደ አመድነት ተለወጠ። ጄሮም ስልኩን አንስቶ ትሮ የሰጠውን ቁጥር ደወለ። ማርከስ ሪድ፣ የግል መርማሪ ነህ? አሁኑኑ ላገኝ እፈልጋለሁ። ጄሮም ማርከስ ሪድን በአንድ ጭጭ ባለ ካፌ ውስጥ አገኘው። ማርከስ የቀድሞ ፖሊስ ሲሆን አሁን በገንዘብ ነክ ወንጀሎች ላይ የሚያተኩር መርማሪ ነው። ጄሮም ታሪኩን በሙሉ ዘረገፈለት። ማርከስ ጄሮም የሰጠውን ሰነዶች መረመረ። ጄሮም ይህ ጉዳይ አንተ ከምታስበው በላይ እየጠለቀ ነው አለ። ማርከስ በዝግታ ይህቺ ሚስትህና እናቷ በድንገት የወሰኑት ውሳኔ አይመስልም። በጣም የተቀነባበረ የወንጀል ድርጊት አሻራም ይታይበታል። ማርከስ ምርመራውን ጀመረ። ታሪኩ እዚህ ጋር ማርከስ ወደ ተለያዩ ሆስፒታሎችና የመንግስት መዝገብ ቤቶች የሚያደርገውን ጉዞ በዝርዝር ያሳያል። ጄሮም ይህን ተመልከተ አለ ማርከስ ከ2 ቀን በኋላ። ኬሻ በካንሰር ሞተች በተባለችበት ቀን መርሲ ጄነራል ከሚባል ሆስፒታል በህይወት እንዳለች የሚገልጽ የፍሳሽ ወይም ዲስቻርጅ ሰነድ አግኝቻለሁ። ፈርማ ያሳጦቻት ደግሞ እናቷ ዲያና ናት። ጄሮም ወረቀቱን ሲያይ እጆቹ ተንቀጠቀጡ። ታዲያ ያ የቀብር ስነ ስርዓትስ? ያ የሬሳ ሳጥንና አመድስ? ማርከስ አንገቱን ነቀነቀ። ያ ነው ትልቁ ማጭበርበር። በሬሳ ሳጥን ውስጥ የነበረው አመድ ለማንነቱ ያልታወቀ ጃንዶይና በካውንቲው አስክሬን ማቆያ በገንዘብ ተገዝቶ የመጣ ሰው ነው። ዲያናና ኬሻ በገንዘብ የገዙት ሐኪም የሐሰት የሞት ምስክር ወረቀት ተሰጥቷቸዋል። አንተ 5 ዓመት ሙሉ ስታለቅስ የነበረው ለማታውቀው ሰው አመድ ነው። ማርከስ የኬሻን የፋይናንስ እንቅስቃሴ መከተሉን ቀጠለ። ኬሻ ከመጥፋቷ 3 ቀን ቀደም ብሎ $50,000 የህይወት መድህን ላይፍ ኢንሹራንስ ተጠቃሚውን ካንተ ወደ እናቷ ቀይራለች። ምክንያቱ ደግሞ በትዳራችን ውስጥ ግጭት አለ የሚል ሐሰተኛ ወሬ ነው። ጄሮም ተገረመ። ግጭት? እኛ እኮ በጣም ደስተኞች ነበርን። ያላንተ ነው አለ ማርከስ። ለሷ ግን ገንዘቡን ይዞ የመጥፋት ስልት ነበር። ያገኘችውን $50,000 ተጠቅማ ማንነቷን ቀይራ ወደ ፍሎሪዳ ሄደች። እዚያም በሌላ ሰው ስም ትኖር ነበር። አሁን ግን ወደ ቺካጎ የተመለሰችው ሌላ ሰለባ ለማደን ሳይሆን አይቀርም። ጄሮም ስለ ልጁ ዛራ አሰበ። ኬሻ ልጇን ጥላ ሄደችው ለገንዘብ ብላ ነው። ይህንን ማሰብ ለጄሮም ከመሞት በላይ ነበር። ጄሮም በቁጣ ተሞልቶ አሁን ምን እናድርግ ሲል ጠየቀ። ማርከስ ፈገግ አለ። አሁን ኤፍቢአይን የምናስገባበት ጊዜ ነው።
ምክንያቱም ይህ ወንጀል ከቺካጎ አልፎ ወደ ሌሎችም ግዛቶች የተዘረጋ ነው። ዲያናን ወጥመድ ውስጥ የምናስገባበት ቀንም ደርሷል። የኤፍቢአይ ወኪል ሳራ ቼን ወደ ጄሮም ቤት መጣች። ጄሮም በቤት ውስጥ ያሉትን የኬሻን ፎቶዎች በሙሉ አስወግዷል። ቤቱ አሁን ባዶና ጭጭ ያለ ይመስላል። ሚስተር ዊሊያምስ አለች ሳራ፣ ዲያና እንድታገኘኝ መልእክት ልካባለች። መገንዘቡ ስላልደረሳትም በጣም ተጨንቃለች። ይህ ለኛ ትልቅ አጋጣሚ ነው። ነገ ሊንከን ፓርክ ውስጥ እንድታገኛት ቅጠራት፣ እኛም በድብቅ እንከታተላታለን። ጄሮም በረዥሙ ተነፈሰ። ዝግጁ ነኝ። ጄሮም በኩሽናው ጠረጴዛ ላይ ለዲያና አጭር መልእክት ጻፈ። ነገ እኩለ ቀን ላይ ሊንከን ፓርክ እንገናኝ። ገንዘቡን ይዤ እመጣለሁ። መልእክቱን ሴንድ ሲያደርገው በጣቶቹ ላይ የነበረው መንቀጥቀጥ ቆመ። አሁን ጄሮም ሰለባ አይደለም። አሁን ጄሮም አዳኝ ነው። በነጋታው በሊንከን ፓርክ የሚፈሰው እንባ የሐዘን ሳይሆን የክህደትና የፍትህ እንባ እንደሚሆንም ያውቃል። ጄሮም ዊሊያምስ ለ5 ዓመታት የዘጋውን የህይወቱን ምዕራፍ ሊቀዳድደው ተዘጋጅቷል። አርብ እኩለ ቀን ሊንከን ፓርክ በሚቺጋን ሐይቅ ዳርቻ ተዘርግቷል። ነፋሱ ከሐይቁ ተነስቶ ዛፎቹን ያወዛውዛቸዋል። ጄሮም ቀደም ብሎ ደርሶ በአንድ የፓርኩ ወንበር ላይ ተቀምጧል። ጥቁር ጃኬት ለብሷል። በውስጡ ኤፍቢአይ የገጠመለት የድምጽ መቅጫ ሽቦዎች ደረቱ ላይ እንደ እባብ ተጠምጥመዋል። ተረጋጋ ጄሮም የሚል ድምጽ በጆሮ ውስጥ ባለው ጥቃቅን መገናኛ ከወኪል ሳራ ቼን መጣ። እኛ በየቦታው አለን። አይኖቻችን ባንተ ላይ ናቸው። ጄሮም በረጅሙ ተነፈሰ። እጆቹን ሲመለከት እንደ ኤሌክትሪሻንነቱ ሁልጊዜም የሚረዱት ጠንካራ ጣቶቹ ዛሬ አይንቀጠቀጡም። 5 ዓመት ሙሉ ለሞተች ሚስቱ እናት እያለ ሲያከብራት የነበረው ሴት ልትመጣ ጥቂት ሰከንዶች ብቻ ቀርተዋል። ከሩቅ አንዲት ሴት ስትመጣ ታየች። ዲያና ነበረች። ነገር ግን ጄሮም በቀብሩ ቀን ያያት የምትወላከፍና የምታለቅስ አሮጊት አይደለችም። እርምጃዋ ፈጣን ነው። ጥቁር የቆዳ ጃኬትና ውድ የፀሐይ መነጽር አድርጋለች። ከሩቅ ሲያያት ከ60 ዓመት በላይ የምትሆንም አትመስልም። ጄሮም አጠገቡ ስትቀመጥ የሚሰማው ሽታ የሚገርም ነበር። ጄሮም አጠገቡ ስትቀመጥ አሮጊት እናቴ ለኪራይና ለመድኃኒት ትቸገራለች ሲል የነበረው ጄሮም አሁን ከጎኑ የተቀመጠችው ሴት የምትቀባው ሽቶ ብቻ የዛራን የአንድ ወር የምግብ ወጪ እንደሚሸፍን ተረዳ። ገንዘቡ የታለ ጄሮም አለች ዲያና ሰላምታ እንኳን ሳትሰጠው። ድምጿ እንደ ድንጋይ የጠነከረና ትዕዛዝ የተሞላበት ነበር። ዲያና መጀመሪያ ማውራት አለብን አለ ጄሮም ድምጹን አረጋግቶ። ለምን ዋሸሽኝ? ለምን 5 ዓመት ሙሉ በሐዘን እንድቀልጥ አደረግሽኝ? ዲያና በንቀት ሳቀች። መነጽሯን አውልቃ በዛ ባሉ አይኖቿ ጄሮንን ተመለከተችው። ጄሮም አንተ በጣም ቅን ሰው ነህ። ቅንነት ደግሞ በዚህ ዓለም ላይ ለሰዎች መሳለቂያ ነው የሚያደርገው። ኬሻ ካንተ ጋር መኖር ሰልችቷት ነበር። እንደ እስረኛ ነው መኖረው ትላይ ነበር። መፋታት ግን ንብረት ክፍፍልና የልጅ ጥያቄ ስለሚኖረው መጥፋት የተሻለ አማራጭ ሆኖ አገኘ ነው። ጄሮም በውስጡ የሚነደውን እሳት ተቆጣጥሮ ታዲያ ለምን ገንዘብ ትቀበሉኛላችሁ? ለምን 5 ዓመት ሙሉ ደሜን መጠጣችሁት? ሲል ጠየቀ። ዲያና ሲጋራ አውጥታ ለኮሰች። ምክንያቱም አንተ ሞኝ ስለሆንክ ነዋ። ኬሻ ጄሮም ለገባው ቃል ይሞታል። እናቴን አደራ ካልኩት እስከ ዘላለም ይልካል ብላይ ነበር። የነበረው $50,000 ኢንሹራንስ አበቃልን። ስለዚህ በየወሩ አንተንና ሌሎች 2 ወንዶችን እየበዘበዝን መኖር ጀመርን። አዎ ጄሮም አንተ ብቻ አይደለህም። ኬሻ በየቦታው የሞቱ ሚስቶች አሏት። ይሄ ቃል በጄሮም ጆሮ ውስጥ እንደ ጥይት አቃጨለ። ሌሎች ወንዶች? አዎ አለች ዲያና በኩራት። ይህ ትልቅ ቢዝነስ ነው። ሰዎችን በሐዘን ጊዜ መያዝ በጣም ቀላል ነው። አንተ የምትልከው $300 ለኬሻ አዲስ ቤት መመስረቻ ሆኗታል። አሁን እርጉዝ ናት። በፍሎሪዳ ውስጥ ከትልቅ ባለሀብት ጋር ልትጋባ ነው። አንተ ደግሞ እዚህ ቺካጎ ውስጥ ሆነ ለሷ የሰርግ ስጦታ በየወሩ ትልካለህ። ጄሮም ቀስ ብሎ ተነሳ። ዲያና አንድ ነገር ረስተሻል። ኤሌክትሪክ ሽቦ ሲበላሽ ቤቱን እንዳያቃጥል መቆጣጠሪያው ሰርኪዩት ብሬከሩ ወዲያውኑ ይቋረጣል። የእናንተም የጥፋት መስመር ዛሬ ተቋርጧል። ዲያና ግራ ተጋብታ ምን እያልክ ነው ስትል ከያቅጣጫው የኤፍቢአይ ወኪሎች መጡ። ኤፍቢአይ እጅሽን ወደ ላይ የሚል ጩኸት ፓርኩን አናወጠው። ዲያና ለማምለጥ ብትሞክርም ጄሮም እጇን ጥበቃ አድርጎ ያዛት። ከእንግዲህ ለማንም አትዋሹም
አላት። ካቴናው በእጆቿ ላይ ሲገባ ዲያና ፊቷ ተለወጠ። ያ የነበረው ኩራትና ንቀት ጠፍቶ የፈሪ ፊት ተተካ። ወኪል ሳራም ወደ ጄሮም መጣች። ሁሉንም ነገር ቀርጸነዋል። ድፍረት ለብዙ ሰዎች ነጻነት ምክንያት ሆኗል ጄሮም አለችው። ጄሮም ግን ዲያናን ሳይሆን ወደ ሐይቁ ተመለከተ። በልቡ ውስጥ የነበረው ያ ከባድ ሸክም ወርዶለታል። ለ5 ዓመታት ሲሸከመው የነበረው ያ የያዘን ግድግዳ ዛሬ ተደርምሷል። ዲያና ወደ ፖሊስ መኪና ስትወሰድ ጄሮም በመጨረሻ አንድ ጥያቄ ጠየቃት። ኬሻ ልጇን አትፈልጋትም? ዲያና ወደ ኋላ ዞር ብላ ኬሻ ራሷን እንጂ ማንንም አትወድም ጄሮም ብላ መለሰችለት። ጄሮም ወደ መኪናው አመራ። አሁን የሚሄደው ወደ ዛራ ነው። ዛራ የእናቷን እውነትነት የምታውቅበት ቀን ሩቅ ቢሆንም ዛሬ ግን አባቷ ነጻ ሰው ሆኖ ወደ ቤት እንደሚመለስ ታውቃለች። ጄሮም መኪናውን እያስነሳ በዳሽቦርዱ ላይ የነበረው የኬሻን ፎቶ አንስቶ በመስኮት ወረወረው። ደህና ሁኚ ኬሻ አለ። ዛሬ ነው በእውነት የሞትሽው። ከዲያና መታሰር በኋላ ያሉት 3 ወራት ለጄሮም ልክ እንዳውሎ ነፋስ ነበሩ። የቺካጎ የፌዴራል ፍርድ ቤት በሰዎች መብትና በገንዘብ ነክ ወንጀሎች በሚከሰሱ ሰዎች ተሞልቷል። ጄሮም በምስክሮች መጠበቂያ ክፍል ውስጥ ተቀምጦ መስኮቱንም ይመለከታል። ከውጭ የዜና አሰራጫ መኪናዎች ተሰልፈዋል። ዓለም ሁሉ ለሞተች ሚስቱ 5 ዓመት ሙሉ ግብር ሲገብር የነበረውን ታማኝ ሰው ታሪክ ለመስማት ጓጉቷል። ጄሮም ግን ዝነኛ መሆን አልፈለገም። የፈለገው አንድ ነገር ብቻ ነበር፣ ከህይወቱ ላይ የተጫነውን የውሸት ፊልም ለዘላለም መፈንቀል። ወኪል ሰራቼን ወደ ክፍሉ ገባች። ጄሮም ኬሻም ማያሚ ውስጥ በቁጥጥር ስር ውላለች። ጄሮም ትንፋሹን ዋጠ። ምን አለች? ሳራ ራሷን በመነቅነቅ ልክ እንደ እናቷ ሁሉ እሷም ሌሎችን ለመውቀስ ሞክራለች። ግን የባንክ ሰነዶችና ያንተ ምስክርነት ማምለጫዎቹን በሙሉ ዘግተውባታል። ዛሬ ፍርድ ቤት ቀርባ ታያለህ አለችው። ጄሮም ወደ ችሎቱ ገባ። በመቶዎች የሚቆጠሩ ሰዎች በዝምታ ተቀምጠዋል። ከፊት ለፊት ዲያና ጄፈርሰን ብርቱካናማ የእስረኛ ልብስ ለብሳ ትታያለች። አጠገቧ ደግሞ ኬሻ ተቀምጣለች። ጄሮም የኬሻን ጀርባ ሲያይ ልቡ ለአፍታ መምታቱን አቆመ። ኬሻ ወደ ኋላ ዞር ስትል አይኖቻቸው ተገናኙ። በአይኖቿ ውስጥ ምንም አይነት የጥፋተኝነት ስሜት ወይንም የይቅርታ ልመና አልነበረም። የነበረው ያው የድሮው ቀዝቃዛና ስግብግብ እይታ ብቻ ነው። ጄሮም መስቀለኛ ጥያቄዎች ወቅት በምስክርነት ወንበሩ መጣ። ሚስተር ዊሊያምስ አለው አቃቤ ሕጉ፣ ይሄ ማጭበርበር በህይወቱ ላይ ምን አይነት ጉዳት አደረሰ? ጄሮም ለአፍታ ዝም አለ። ከዚያም በቆራጥ ድምጽ መናገር ጀመረ። ክቡር አቃቤ ሕግ፣ ጉዳቱ የገንዘብ አይደለም። ጉዳቱ 5 ዓመት ሙሉ ልጄ እናቴ የለኝም ብላ እንድታለቅስ መደረጉ ነው። ጉዳቱ እኔ ለፍቅሬና ለቃሌ ታማኝ ሲሆን እነሱ ግን ያንን ቅዱስ ነገር ለገንዘብ መቀመሪያ መጠቀማቸው ነው። እኔ የላኩት $18,000 የልጄን ወደፊት የትምህርት ቤት ሊከፍልልኝ ይችል ነበር፣ ግን ለውሸትና ለክፋት ሆነ። ዳኛው ፓትሪቪያ መዶሻቸውን መቱ። ዲያና ጄፈርሰንና ኬሻ ዊሊያምስ አሉ ዳኛው፣ በሰዎች ስብዕናና በቤተሰብ ቅዱስ ግንኙነት ላይ ፈጸማችሁት ወንጀል ከማንኛውም የገንዘብ ስርቆት በላይ ከፋ ነው። ውሳኔው ተነበበ። ዲያና ጄፈርሰን በተደራጀው ወንጀልና በማጭበርበር የ15 ዓመት ጽኑ እስራት፣ ኬሻ ዊሊያምስ በኢንሹራንስ ማጭበርበር፣ በማንነት ስርቆትና በፌዴራል ወንጀል የ22 ዓመት ጽኑ እስራት። ኬሻ ከችሎቱ ስትወጣ ጄሮም አጠገብ አለፈች። ጄሮም ምንም አልተናገረም። የኬሻ ሰንሰለት ሲንሿሿ ከሚሰማው ድምጽ በስተቀር ክፍሉ ጭጭ አለ። ጄሮም አሁን የሚያየው ሚስቱን ሳይሆን የገዛ ህይወቱን ያቃጠለች እንግዳ ሴትን ነበር። ከፍርዱ 6 ወራት በኋላ ጄሮም በቤቱ በረንዳ ተቀምጦ ዛራ በግቢ ውስጥ አዲስ ከገዙላት ውሻ ጋር ስትጫወት ይመለከታል። መንግስት በካሳ መልክ የመለሰለት $18,000 ቤቱን ለማደስና የዛራን የትምህርት ቤት ወጪ ለመሸፈን በቅቷል። ጄሮም ከስራ እድገት አግኝቷል። አሁን እሱ የኤሌክትሪሻኖች የተቆጣጣሪ ነው። በየወሩ ይልክ የነበረው $300 አሁን በዛራ ስም ወደሚከፈት የቁጠባ ደብተር ይገባል። ዛራ ወደ አባቷ ሮጣ መጣች። አባዬ ዛሬ ራት ፒዛ እንበላለን ስትል ጠየቀችው።
ጄሮም ፈገግ ብሎ አቅፋት። አዎ ልጄ፣ ዛሬ ፒዛ ብቻ ሳይሆን የፈለግሽውን ሁሉ እናደርጋለን። ዛራ ስለ እናቷ እውነቱን አውቃለች። ጄሮም በዝግታና በጥንቃቄ ያስረድቷታል። ዛራ የእናቷን ምርጫ ባታውቀውም አባቷ ግን ሁልጊዜም ከጎኗ እንደሚቆም ሙሉ እምነት አላት። ፀሐይዋ በቺካጎ ሰማይ ላይ ስትጠልቅ ጄሮም አንድ ትልቅ እውነት ተረዳ። ታማኝነት ሰንሰለት ሊሆን ይችላል፣ ነገር ግን እውነት ያንን ሰንሰለት ሰብሮ ነፃ ያወጣል። ጄሮም ዊሊያምስ 5 ዓመት ሁሉ የኖረው ለሞት አልነበረም። ዛሬ ግን በህይወት ላሉት መኖር ጀምሯል። የቃል ኪዳን እስረኛ የነበረው ሰው ዛሬ የራሱ ህይወት ጌታ ሆኗል። ደህና ሁኚ ኬሻ አለ ለራሱ። አንቺ የሞትሽው 5 ዓመት በፊት ሳይሆን ዛሬ እኔ ነፃ ስሆን ነው። ጄሮም የልጁን እጅ ይዞ ወደ ቤት ገባ። በሩ ተዘጋ። በቤት ውስጥ የነገሰው ጭጭታ አሁን የሐዘን ሳይሆን የሰላምና የፍቅር ድምጽ ነበር። ታሪኩ ተጠናቀቀ።